ሰላም እንዴት ናችሁ? ዛሬ ልንሰራ ያሰብነው እንጀራና ምስር ወጥ ነው። እንደምታዩት የመጀመሪያውን እንጀራ እያሰፋን ነው። ከዛ ምስር እንሰራለን። ሽንኩርታችንን ጨመርን። የሽንኩርታችን ውሃ እስኪመጥ ድረስ እርጥብ ቅመም ጨምረን፣ የእርጥብ ቅመም የተፈጨ ነው። ሽንኩርቱ ቡኒ እስኪሆን ድረስ ወይም ውሃውን እስኪመጥ ድረስ እናበስለዋለን። ከዛ ዘይታችንን እንጨምራለን። ዘይቱንም ካቁላላን በኋላ ትንሽ በርበሬ ጨምረን በርበሬውን በደንብ እናሸዋለን። እኔ እንደምታዩት ትንሽ ስላነሰ ውሃ ሳረግበት በርበሬ ጨምሬበታለሁ። ከዛ እሱንም በደንብ እሽት አድርገን ለ10 ደቂቃ ትንሽ ውሃ ጠብ እያደረግን እዚህ ላይ እኔ ጥቁር ቅመም ጨምራለሁ። ጥቁር ቅመም አብሮ ሲቁላላ ወጡ በጣም ይጣፍጣል። ከዛ ቲማቲም ጨምረን ቲማቲማችንን በደንብ ካቁላላን በኋላ ምስራችንን እንጨምራለን። እዚህ ጋር ብዙ ሰው የሚታመመው የጨጓራ ህመም እዚህ ጋር ነው የሚጀምረው። ምስሩ በደንብ መታሸት አለበት፣ አለበለዚያ ደግሞ ምስሩ ተቀቅሎ መግባት ነው ያለበት። ምስራችንን በደንብ እያሸን ካበሰልን በኋላ እንከልሰዋለን። ትንሽ ነጭ ሽንኩርት እንጨምራለን መጨረሻ ላይ፣ ጨውም እንጨምራለን ከወጣ በኋላ። እንደምታዩት አሁን የመጨረሻ እንጀራችን ተጋግሮ በስሎ ደርሷል። መልካም ምሳ፣ ሰላም ሁኑልኝ።